የህይወትህ ዋጋው ስንት ነው? ከዕለታት አንድ ቀን አንድ ታዳጊ አባቱን አባዬ የህይወት ዋጋው ስንት ነው ሲል ይጠይቀዋል። አባትም መልስ በመስጠት ፋንታ ልጁን እንዲህ ሲል ያዘዋል። እንካ ይህንን የድንጋይ ቁራጭ ወደ ገበያ ውሰደው። ሰዎችም ዋጋው ከጠየቁህ በጣቶችህ 2 ቁጥርን ብቻ አሳያቸው እንጂ ምንም አትናገር ይለዋል። ልጁም ድንጋዩን ወሰደ። ወጥተው በገበያ መሃል ቆመ። አንዲት ሴትም መጣች። ይህ ድንጋይ ዋጋው ስንት ነው? ብትሸጥልኝ ወስጄ ግቢ ውስጥ አስቀምጠዋለሁ አለችው። ልጁም እንደታዘዘው ምንም ሳይናገር 2 ጣቶችን አሳያት። እሷም አለች 2 ብር ወስደዋለሁ። ልጁም ወደ ቤቱ ተመለሰ። በገበያ ያጋጠመውንም ለአባቱ ነገር። አባትየውም አለው አሁን ደግሞ ድንጋዩን ይዘህ ወደ ሙዚየም ሂድ፣ ዋጋውን ሲጠይቁህም 2 ጣቶችን አሳይ አለው። ልጁም ወደ ሙዚየም ወጣ። ገዢም መጥቶ ዋጋው በጠየቀው ጊዜ 2 ጣቶችን አሳየው። ገዢውም 200 ብር ወስደዋለሁ አለው። ልጁም በድንጋጤ ወደ ቤቱ ተመለሰ። ያጋጠመውንም ለአባቱ ነገር። አባትየውም አለው አሁን ደግሞ በመጨረሻ ድንጋዩን ይዘህ ወደ የከበሩ ማዕድናት መሸጫ ሂድ፣ ለባለቤቱም አሳየው አለው። ልጁም ሄደ። ለሱቁም ባለቤት አሳየው። የሱቁ ባለቤት በመገረም ይህ እኮ ዓለም ላይ እጅግ ውድ ከሆኑ የከበሩ ድንጋዮች አንዱ ነው፣ ከየት አገኘኸው? ስንትስ ትሸጠዋለህ? ሲል ይጠይቀዋል። ልጁም ምንም ሳይናገር 2 ጣቶቹን አሳየው። የሱቁም ባለቤት አለው ይህንን ድንጋይ በ200,000 ብር ወስደዋለሁ። ልጁም በመገረም እየሮጠ ወደ ቤቱ ተመልሶ ያጋጠመውም ለአባቱ ነገረው። አባትየውም ልጄ አሁን የህይወትህ ዋጋ ተገልጦልሃል አለው። አየህ፣ የመጣህበት ቦታ፣ ዘርህ፣ ሃይማኖትህ፣ የቤተሰቦችህ ሀብት፣ የተወለድክበት ቦታ ልዩነት አይፈጥርም። ዋናው ራስህን የምታስቀምጥበት ቦታ፣ ራስህን የምታገኝበት የሰዎች ስብስብ ነው። ልዩነቱ ያለው ራስህን ለመሸከም በምትመርጥበት መንገድ ነው። ሕይወትህን ሙሉ የ2 ብር ድንጋይ ዋጋ ስትሰጠው ኖረህ ይሆናል። ሕይወትህን ሙሉ የኖርከው ዋጋ 2 ብር ብቻ እንደሆነ በሚያስቡ ሰዎች ተከበህ ይሆናል። ነገር ግን እያንዳንዱ ሰው ውድ የሆነ የከበረ ድንጋይ በውስጡ ይዘዋል። ልዩነትም ያለው ውስጣችን ያለውም የከበረ ድንጋይ አይተው ዋጋ በሚሰጡን ሰዎች መሃል መገኘትን ስንመርጥ ነው። ራሳችንን በገበያ ወይም በከበሩ ማዕድናት ሱቅ በማስቀመጥ ምርጫው የኛው ነው። በሌሎች ሰዎች ውስጥ ያለውንም ውድ ዋጋ ለማየት ምርጫው በእኛ ነው። ሌሎች ሰዎችም የከበረ ዋጋቸውን እንዲረዱ ማድረግ እንችላለን። አብረህ የምትውላቸውን ሰዎች በጥንቃቄ ምረጥ። ይህ በሕይወትህ ልዩነት ይፈጥራል።